ማን ያሸንፋል ብለህ ታስባለህ? ዘጎት ዘጎት ማን ሄሎ ኢንተርኔት እንዴት ናችሁ? ሰላም ናችሁ ወይ? ዛሬ አንድ ነገር ላሳያችሁ ነው የመጣሁት። ለጂሲ ተማሪዎች የተዘጋጀ ፕሮግራም አለ። ዛሬ እሱን ላሳያችሁ ነው በዚህ በአዲሱ ቻናል ማለት ነው። አሁን ኖርማሊ እኔ ጋ 9:30 አካባቢ ነው ፕሮግራም የሚጀምረው፣ ወደ 10 ሰዓት አካባቢ ነው። እሱን ኢቨንት በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁ ይቆዩና ግቢ እንሄድና ማሊያ ማሰርቻለሁ። እሱን ኢቨንት ሙሉ በሙሉ አሳያችኋለሁ ማለት ነው። አሁን ቤት ነው ያለሁት። አብረን ሄደን ነው። ሄሎ ጋይስ ግቢ ደርሰናል። ዶርም አካባቢ አንድ ጀለስ አለ። እንወጣና አብረን እንሄዳለን ማለት ነው። ምን ይላል? 7 ሲሳይ.a ከዛ እዚህ ጋር ምን ይላል? እዚህ ጋር ምን ይላል? አይ ቲንክ የኛ ማሊያ ያሸንፋል መሰለኝ ብላ ነው። አይ ዶንት ቲንክ ሶ ግን ዊ ዊል ሲ። የፓወሮች አሪፍ ነው ምናምን ስታፍ ነገር ብላክ የሆነ በእንትና እኔ በጣም ቁጥር 7 ቁጥር በጣም ነው የምወደው። ሪዝን ዋይ ዩ ላቭ ኢት ስላሴዎች ናቸው። ያንተ ደግሞ ስንት ነው? ያኒ ያቺ ዋና 9 ቁጥር ኢሲ ነው። ኢሲ ነበር ኤሌክትሮኒክስ ኤንድ ኮሙኒኬሽን ኢንጂነሪንግ ኤሌክትሪካል ለማባል ይቀራቸዋል። ማን ያለው እዚህ ጋር ዞር እያልሽ ዞር ማን ይላል? አንብብልኛ። እሺ እዚህ ጋር ሾል አድርገን የምስቲንጋ ሉክ አት ዚስ CAC እዚህ ጋር ማን ይላል? sis.a ይላል። ግን አሪፍ ናት። ሁሉም ሰው አይቷል። ዋናው ማንሳት እኮ ነው። የሲኤሲ አይቼዋለሁ። ከአንተ ነው ያማረው። So we are vlogging Jersey Day like amazing day. What? Bro, what are you talking about, man? Yeah. Amazing day of day ስንት ነው? መቶኛ ገና ነው። ይሄ የጂሲ ካፕ ምናምን ኢቨንቶች ማን ያሸንፋል ብለህ ታስባለህ? ዘጎት ካሉት ዲፓርትመንቶች ሲኤስሲ ሲቪል አለ። ሲኤስሲ ፎሬቨር ብሮ ያ ሲኤስሲ ነው። ይሄ የሲኤስሲ ማሊያ ነው። አይ ቲንክ አንተ የገመትከው ፓወር ነው። ሊትል ቢት ያው የሆነ ከለር የበዛበት ነገር ነው። አብርቶ ማጥፋት ስዊች መጠቀም ስራቸው ለዛ ነው። የሆነ አብረቅራቂ ነገር ይወዳሉ። የህፃን ነገር ታረጉታላችሁ። ከጀለሶች ጋር አንድ ላይ ሰብሰብ ብለን እዛ ጋር ነው ያሉት። ግን ሰዓት ሄዷል። አይ ቲንክ ኢቨንቱ ግን ምሽት ነው የሚሆነው። እዚህ ጋር የገባ መስሎኛል። ታውቃለህ? ኧረ እኔም እሱ እኛ ግን ያበረች ነች። እኛ ይለጃል። አረንጓዴ በምንድን ነው የሚባለው? ይሄ ፓወር ያልከው ነው መሰለኝ። ሰማያዊ ማን ነው? በእናትህ ሰላም ናቸው። አልገባሽም? ብሬ እዚህ ጋር ይላል። ብሬ ይላል። ማሜ እንዴት ነሽ? አትለብስም እንዴ? ለበስ እንጂ አትሄድም እንዴ? ለምን እዛው አንሄድም? እዛ ይሄ ልጅ እዚህ ጋር አስገቢውና አሁን እንዳይባላል እና የሲኤሲ አለቃ ነው። ሪፕሬዘንታቲቭ እንዴት ነሽ? አለሻ ዴ ሶፍት አለሽ? እንዴት ነው? ያምራል። ማቴሪያል እንዴት ነው? አለሽ? አለን እያደረግን ነው። ገብተሻል?
Say never menyotish ያልሻቱን ሮቦት ማዘዙን ቢያክትሽ ወደ ሲቪል ጣሉሽ አንቺንም ዳከምሽ you mess with the wrong gangs ያሱ ኩራቱ ኤሲ ጀማ አባርቶች ቁጥር ማንን አንሰማ እስኪ ቁጥር ጥሪ ገንዘብሽና ተፊቴ ጥፊ ጋይስ ከኢቨንቱ በኋላ ተመልሰን ወደ ቤት መተናል ማለት ነው። ያው ኢቨንቱ እንዳያችሁት ነው። በጣም አሪፍ ዲባብ ነበረው። በጣም ቆንጆ የሚባል ኢቨንት ነበረ እና ሁሉም ዲፓርትመንት የራሱን ማሊያዎች የትኛው ከየትኛው ዲፓርትመንት ይበልጣል የሚለውን ነገር አሳይቷል። የዛሬውን የማሊያ ውድድር እንደ ዲፓርትመንት በጂሲ ተማሪዎች ያሸነፈው የሲቪል ኢንጂነሪንግ ዲፓርትመንት ነው ያሸነፈው። ሙሉ ኢቨንቱ ይህንን ይመስል ነበረ። አይሆፕ ቪዲዮን እንደወደዳችሁትና ዘና እንዳላችሁበት ተስፋ አድርጋለሁኝ። ከተመቻችሁ ላይ እንዲሁም ያላችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። በቀጣይነት እንዲህ አይነት ነገሮች ሲኖሩ እንዲሁም ዴይሊ ቪሎጎችን ከትምህርትና ከስራ ጎን ለጎን የምሰራላችሁ ይሆናል። ያው እንደ ጂሲ እንደመሆኔም ደግሞ እንደዚህ አይነት ትውስታዎችንም በራሴ ማስቀረት እፈልጋለሁኝ። ለዛሬ የነበረው ቪሎግ ይሄን ይመስላል። ባይ ባይ።